እናት በየቀኑ ልጇን ትመታ ነበር፣ ያው በሰዎች ፊት። ልጇ ግን አንድም ቀን አልቅሶ ሸሽቶ ስሞታ እንኳን አቅርቦ አያውቅም። ልጅ ከፍ እያለ እያደገ ቢሄድም እናት ግን ልክ እንደ ልጅነቱ መምታቷን አላቆመችም። ከዕለታት አንድ ቀን ግን ልክ እንደ ወትሮ ስትመታው በጣም አምርሮ አለቀሰ። እናትም ትታው ሄደች። በሁኔታው የተገረሙት የአካባቢው ሰዎች ከዚህ ቀደም ስትመታ አልቅሰ የማታውቀው ዛሬ እንደተለመደው መታ ለምን አለቀስክ በማለት ሲጠይቁት ልጅም የእናቴ ጉልበት መድከሙን እያስተዋልኩ ከጀነት በሮች መካከል አንዱ የጀነት በር የዘጋብኝ ተቃርቦ እያየው እንዴት አላልቅስ በማለት በመራር የሐዘን ስሜት መለሰላቸው። ያ ረብ የወላጆቻችንን ደስታ ጠብቀን፣ ከቀልባቸው አንተው ጠብቀን፣ በሕይወት ያሉትን ከአፍያ ጋር ረዥም ዕድሜ ለግስልን፣ ያለፉትን በሰፊው እዝነት ማርልን። አላሁመ አሚን።